የታላቁ መከራ የምጣር መጀመሪያ ያንን ዘመን ከባድ የሚያደርገው ምክንያት ምን መሰላችሁ? በቤተ ክርስቲያን መመስረት የመጣው መንፈስ ቅዱስ ቤተ ክርስቲያንን ሊመሰርት የመጣው መንፈስ ቅዱስ ከሰባቱ የመከራ ዘመን በፊት ቤተ ክርስቲያንን ይዟት ይሄዳል። መንፈስ ቅዱስ በምድር ላይ አመፅን የማገድ የመከልከል ስራውን ያቆማል። የዛን ጊዜ ሐሰተኛው ክርስቶስ ይገለጣል። ዲያብሎስና ጭፍሮቹ እንደፈለገ በምድር ላይ ይሰራሉ። ሰዎችን ለዓላማው ዲያብሎስ ያሰባስባቸዋል። ከዚህ የተነሳ ከፍተኛ አመፅ በምድር ላይ ይሆናል። ከልካዩ ስለሚወሰድ ያ የመከራ ዘመን ያ የታላቁ መከራ ዘመን እጅግ ከባድ ይሆናል። እጅግ አስጨናቂ ይሆናል። እጅግ የሚሰቀጥጥ ይሆናል። የሰው ልጅ እንኳን የእግዚአብሔር ቸርነት ተነስቶ እግዚአብሔር ቸርነቱን አንስቶ ምሕረቱን አንስቶ ደግነቱን አንስቶ አይደለም ከለላውን ጸጋውን አንስቶ አይደለም አሁን እንኳን በእግዚአብሔር ጸጋና ምሕረት ውስጥ እንኳን ሆነ የሰው ልጅ በአንድ ቅጽበት እንደቀጠለ የሚያረግፈው ብዙ ጉዳይ ደርሶበታል። በዚህ በእግዚአብሔር የማህተብ ፍርድ ውስጥ የተለያየ የፈረስ ቀለም ትመለከታላችሁ። እነዚህ የፈረሶቹ ቀለሞች ደግሞ የፍርዱ አይነቶች ናቸው። ፈረሶቹ ፈጣን እንቅስቃሴን የሚያሳዩ ናቸው። የመጀመሪያው ማህተብ ሲፈታ ነጭ ፈረስ ወደ ዓለም ይወጣል። የፈረሱ ቀለም ነጭ መሆኑ የሚያሳየው የድል አድራጊነት ምልክት ነው። በፈረሱ ላይ ደግሞ ፈረሰኛ አለ። ይሄ ፈረሰኛ በእጁ ቀስትና አክሊል ይዟል። በፈረሱ ላይ የተቀመጠው ቀስት ይዟል። ይሄ ቀስት የጦርነት ምልክት ነው። በነጭ ፈረስ ላይ የሚመጣው እሱ ሐሰተኛው ክርስቶስ ነው። በዓለም ውስጥ ያሉትን በጠቅላላ በዲፕሎማሲ አንድ አድርጎ ይገዛል። የሰላም ሰው መስሎ ይመጣል። ቀስት በእጁ ይዟል። ፍላጻው ግን በእጁ የለም። ዓለም በጣም ያከብረዋል። በዓለም ተቀባይነትና አድናቆት ያገኛል። እስካሁን ሳይንስ ሊፈታው ያልቻለ ምርምር ሊፈታው ያልቻለ የዓለም መንግስታት ብዙ በጀት በጅተው ሊፈቱት ያልቻለውን ችግር ሐሰተኛው ክርስቶስ ሲገለጥ እውቀቱ ጥልቅና ጠንካራ ነው። የማይፈታው የዓለም ችግር አይኖርም። እውነተኛው ማንነት ሲገለጥ ያልተቀበሉትን ያሳድዳል፣ ያሰቃያል፣ ይቀላቸዋል። ዲፕሎማሲው አላስኬድ ሲል ጦርነት ይመዛል፣ ሰይፍ ይመዛል፣ ማሳደድና መግደል ይጀምራል። ሁለተኛው ማዕተብ ሲፈታ ቀይ ፈረስ ወደ ዓለም ይወጣል። በፈረሱ ላይ የተቀመጠው ተቀማጩ ስሙ አልተጠቀሰም። ከምድር ላይ ሰላምን ይወስዳል። በየስፍራው ጦርነት ይቀሰቅሳል። እርስ በርስ ሰዎች እንዲገዳደሉና እንዲጨራረዱ ያደርጋል። በሰዎች መካከል አለመተማመንን ያመጣል። ያን ጊዜ ታላቅ የሆነ ፍርሃት ይሆናል። ሶስተኛው ማዕተብ ሲፈታ ጥቁር ፈረስ ወደ ዓለም ይወጣል። ከሌሎቹ ከሁለቱ በተለየ በእጁ ሚዛን ይዟል። በሚዛን ለክቶ ምግብ መመገብ የረሃብ ምልክት ነው። ዓለም በመጀመሪያ ሰላሟን አታ በጦርነት ትመታለች። ከጦርነት የተረፈው በረሃብ ይመታል። ሰው ቀኑ ሙሉ ሰርቶ ምግብ ለቤተሰቡ አፎርድ ማድረግ ያቅተዋል። አራተኛው ማዕተብ ሲፈታ ወደ ዓለም የሚወጣው ፈረስ ሐመር ነው። ሐመር ፈረስ ላይ ያለው ደግሞ ስሙ ሞት ይባላል። ወደ 2 ቢሊዮን ህዝብ ያብቃል። ምድር የሆነ ያለው አስጨናቂና ከባድ ነገር ይሆናል። የዛን ጊዜ ማንም በጥበቡና በችሎታው የማያመልጠው ዓለም እስከ ዛሬ ድረስ አስተናግደው የማታውቀው እጅግ ጭንቅ ዓለም በእውቀቷ በጥበቧ በቴክኖሎጂዋ መንግስታት ሊፈቱት የማይችሉት የመከራ ስራት ታስተናግዳለች። የዛን ጊዜ እንኳን የእግዚአብሔር ፍርድ ተገልጦ አይደለም በምሕረትና በጸጋ ዘመን ኮቪድ እንኳን መቆጣጠር አቅቷቸው እንዴት እንደተንቀጠቀጡ ታስታውሳላችሁ። ሰው በየቤቱ እንዴት እንደረገፈ። ያኔማ ጉዳዩ ከባድ ይሆናል፣ ሲሪየስ ይሆናል። ጌታ ግን ሲመጣ ሰላምና ጽድቅ ነው ይዞ የሚመጣው አይደለም። ሰዎች አራዊቶች እንኳን ባህሪያቸውን ቀይረው ሰላም እንደሚሆኑ መጽሐፍ የሚናገረው እውነተኛውን ክርስቶስ የተከተላችሁት ባለጠግነቱን አይታችሁ ሳይሆን እርቃኑን አይታችሁ ነው። ሐሰተኛው ክርስቶስ ግን ብዙዎችን የሚያስከትለው በባለጠግነቱ ነው፣ በክብሩ ነው፣ በወታደርነቱ ነው። ጌታን ግን ያመናችሁት እናንተ አንድ ወታደር ሳይኖረው ነው። እንኳን አመናችሁት አሜን ይባላል።